ራሚን ፓርሳ እባላለሁ። ተወልጄ ያደግኩት ኢራን ውስጥ ነው። አስታውሳለሁ የ16 ዓመት ልጅ እያለሁ ለመጀመሪያ ጊዜ ወደ ወጣቶች የአምልኮ ስፍራ የሄድኩት ሺዓይቶች ራሳቸውን እየገረፉ የሚጸልዩበት ስፍራ ነበር። በዚያ ስፍራ የአምልኮ ሥርዓት መፈጸም የፈለገ ማንኛውም ሰው ጥቁር ልብስ መልበስ ይኖርበታል። ይህም የለቅሶና የሐዘን ምልክት ነው። በተጨማሪም ራሱን የሚገርፍበት የብረት ሰንሰለት ይዞ መምጣት አለበት። ውድ የሱፐርናቹራል ቻናል ቤተሰቦች ይህን ቪዲዮ ላይክ እና ሼር ማድረግ አትርሱ። ትዝ ይለኛል አባቴ ጥቁር ልብስና ሰንሰለት ገዝቶልኝ አብረን ሄድን። በዛ ቦታ ላይ ለመሄድ በመቻሌ በጣም ደስ ተሰኝቼ ነበር። በስፍራው ስንደርስ በሺዎች የሚቆጠሩ ወጣቶች ተሰብስበው ራሳቸውን በሰንሰለት ደጋግመው እየገረፉ ነበር። እኔም ተቀላቅዬ ራሴን መግረፍ ጀመርኩ። ራሳችንን በተቻለን መጠን ለመጉዳትና ለማሰቃየት የምንሞክረው አላህ እንዲወደንና ከሱ ብዙ ነጥብ ለማግኘት በዚህም ደስ ተሰኝቶ ኃጢአታችንን ይቅር እንዲለን ነበር። በዚያን ሰሞን ታዲያ አንድ ቀን ለሕይወቴ መቀየር ምክንያት የሆነ ክስተት ተፈጠረ። ከቤተሰቦቼ ጋር ወደ አንድ ሰርግ ተጠርተን በአንድ መኪና አብረን እየሄድን ሳለ ከአንድ የፍተሻ ኬላ ጋር ደረስን። ፖሊሶቹም አስቆሙንና ፈተሹን። በመኪናችን ውስጥ የአልኮል መጠጥ ሽታ ስለነበረ እየጠጣችሁ እያሽከረከራችሁ ነው ብለው ሁላችንንም እስር ቤት አስገቡን። ልብሳችንን አውልቀው እርቃናችንን አስቀሩን። እንደ በረዶ የቀዘቀዘ ውሃ በላያችን ላይ እያፈሰሱብን በወፍራም ሽቦ ክፉኛ ገረፉን። በአንዲት ትንሽ ክፍል ውስጥ እስከ 50 የምንደርስ ሰዎችን ነበር አጭቀው ያሰሩን። ያላግጡብንና ይዝናኑብን ነበር። ይህ ሁኔታ በጣም አናደደኝ፣ አበሳጨኝም። ምክንያቱም እነዚያ ሰዎች ባልሰራሁት ጥፋት ለዚያውም እወደው በነበረው በአላህ ስም ይህን ሁሉ ጭካኔ የተሞላበት ስቃይ በእኔና በሌሎች ሰዎች ላይ ሲያደርሱ በማየቴ ነበር። በዚያ እስር ቤት ጥቂት ከቆየን በኋላ ሌሎቹ ቤተሰቦቼ ጉዳዩን ተከታትሎ አስፈቱን። እኔ ግን ወደ አዲስ የሕይወት ምዕራፍ መሸጋገር የጀመርኩት ከዚያች እስር ቤት ከወጣሁበት ቀን ጀምሮ ነበር። እኔ የተማርኩት አላህ መልካም እንደሆነና ሰውን ሁሉ እንደሚወድ ነበር። ታዲያ ሰዎች ለምንድን ነው በሌሎች ሰዎች ላይ እንዲህ አይነት የጭካኔ ግፍ የሚያደርጉባቸው የሚል ጥያቄ በልቤ ተፈጠረ። በዚህ ጉዳይ ላይ እናቴን ጠየኳት። እሷም በስልጣን ላይ ያሉት ሰዎች ናቸው ይህን ክፉ ሥራ የሚያደርጉት እንጂ አላህ አይደለም ብላ ነበር የመለሰችልኝ። ቀጥዬም ቁርአን የሚያስተምረው ምን እንደሆነ ለማወቅ ፈለኩና ቁርአን ማንበብ ጀመርኩ እና ለምሳሌ በሱራ 9 ቁጥር 29 ላይ መሐመድ በአላህ የማያምኑትን ሁሉ እንድንገድላቸው የሚያዘውን ክፍል አይነት ጥሩ ያልሆኑ ምንባቦችን አገኘው። እንዲሁም በሱራ 5 ቁጥር 51 ላይ አይሁዶችንና ክርስቲያኖችን ጓደኛ አታድርጓቸው ምክንያቱም እርስ በርስ ጓደኛሞች ናቸውና ይላል። እንዲህ አይነት አጠያያቂ የሆኑ ጽሑፎችን አገኘው። ከልጅነቴ ጀምሮ ከልቤ አምንበት የነበረውን እምነቴን መጠራጠር ጀመርኩ። ይህን የሚያምር ዓለምና ሰዎችን የፈጠረ ፈጣሪ አምላክ እንዴት እንዲህ ብሎ ያዛል ብዬ ጠየቅኩ። ፈጣሪ ይህን ያህል ጨካኝ ሊሆን አይችልም ብዬ አሰብኩ። እናም አላህ ትክክለኛው አምላክ ካልሆነ ታዲያ ትክክለኛው አምላክ ማን ነው ብዬ መመርመር ጀመርኩ። የሕይወት ትርጉሙስ ምንድን ነው? አምላክ ካለ ማን ነው እሱ? ላውቀው ፈልጋለሁ። ከልጅነቴ ጀምሮ በትምህርት ቤት ጭምር የተነገረኝ አይሁዶችና ክርስቲያኖች መጥፎ እንደሆኑ ነው። በዚህ ጊዜ አንድ ጥያቄ ልቤን ሞላው። ይህን ሁሉ መልካም ተፈጥሮ የፈጠረ አምላክ ይህን ያህል ጨካኝ አምላክ እንዴት ሊሆን ይችላል የሚል ነበር ጥያቄው። ስለዚህ አምላክ የሚባል ነገር የለም፣ ካለህ ደግሞ ራስህን ግለጥልኝ እያልኩ ከፈጣሪ ጋር መሟገት ጀመርኩ። በዚህ ጊዜ አንድ አስደናቂ ነገር ሆነ። አንድ ቀን ማታ በቤታችን ብቻዬን ሳለሁ ድንገት መብራት ጠፋ። መብራቱ ሳይመጣ በመቆየቱ በቤታችን ያለች በባትሪ ድንጋይ የምትሰራ ሬዲዮ አነሳሁና ከፈትኳት። ከአንድ የሬዲዮ ጣቢያ ወደ ሌላው እየቀያየርኩ ስሰማ በአንደኛው ሬዲዮ ጣቢያ ላይ እየተላለፈ የነበረው ምስክርነት ቀልቤን ሳበው። የሚመሰክረው ሰው በሕይወቱ ተስፋ ቆርጦ እንደነበረ፣ ራሱን ሊያጠፋ እየተዘጋጀ እንደነበረ፣ አንድ ቀን ግን በመንገድ ሲያልፍ ደስ የሚል መዝሙር ሰምቶ ወደ ቤተ ክርስቲያን ውስጥ እንደገባ፣ ገብቶም መልካሙን የምስራቹን ወንጌል እንደሰማና ሕይወቱ እንደተቀየረ ነበር የሚመሰክረው። ያንን ምስክርነት ስሰማ በውስጤ የተስፋ ጭላንጭል ሲፈነጥቅ ተሰማኝ። በሌላ ቀንም እንዲሁ በሬዲዮ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ፣ ሥጋ ለብሶ ወደ ምድር የመጣው እኛን ለማዳን እንደሆነ፣ ከሞት እንደተነሳና ሕያው እንደሆነ ሰማሁ። ነገር ግን የሰማሁትን ሁሉ ለማመን ከበደኝ። እግዚአብሔር እንዴት ልጅ ሊኖረው ይችላል? ይህ ለኔ ለመረዳት ከባድ የሆነ ጉዳይ ነበር። ምክንያቱም በእስልምና እግዚአብሔር አይወልድም ብለን ነበር የምናምነው። ከተወሰኑ ቀናት በኋላ ልቤ አሁንም ሊያርፍ ስላልቻለ
ከጭንቀቴ የተነሳ ወደ እግዚአብሔር እንደገና ጸለይኩ። ኢየሱስ ሆይ እኔ የተማርኩት አንተ ነቢይ እንደሆንክ ነው። አሁን ደግሞ የእግዚአብሔር ልጅ እንደሆንክ ሰማሁ። እውነቱ የቱ እንደሆነ አላውቅም። የሃይማኖት ሰለባም መሆን አልፈልግም። አሁን የሰማሁት ወንጌል እውነት ከሆነ ራስህን ግለጥልኝ ብዬ ጸልዬ እንደጨረስኩ ድንገት እንደ እሳት የሚያቃጥል ሙቀት መጥቶ እጆቼ ላይ አረፈ። በሰውነቴም ሁሉ ተሰራጨ። በእግዚአብሔር ፊት ማልቀስና ማንባት ጀመርኩ። አንድ ሰው መጥቶ በእጆቹ ከልቤ ውስጥ ጥላቻን፣ ቁጣን፣ መራራነትንና ጭንቀትን ሁሉ ጠራርጎ ያወጣልኝ ያህል ድንገት ተለወጥኩ። ሰላምና ፍቅር በልቤ ፈሰሰ። ከዚያ በፊት የጎዱኝን ያሰቃዩኝን ሰዎች አምርሬ ጠላቸው ነበር። ከላይ ላይ ትልቅ ሸክም የወደቀልኝ ያህል ነበር እረፍት የተሰማኝ። ልቤ በፍቅርና በታላቅ ደስታ ተሞላ። ቶሎ ብዬ ወደ እናቴ ቤት ሄድኩ። እናቴም እንዳየችኝ ምን ሆነሃል አለችኝ። እኔም ምን ነው አልኳት። እሷም ፊትህ እኮ አበራ አለችኝ። እኔም ደስ እያለኝ ጌታ ኢየሱስ ክርስቶስን ተቀብያለሁ፣ ክርስቲያን ሆኛለሁ አልኳት። እናቴ አልተቃወመችኝም። ለብዙ ዓመታት ትታመም ስለነበረ ሐኪሞችም ሰርጀሪ መሰራት አለብሽ ብለዋት ነበር። እኔ ግን ብጸልይላት እንደምትፈወስ ውስጤ በእምነት ተሞላ። እጄንም ጭኜ በኢየሱስ ስም ጸለይኩላት። ጌታም በቅጽበት ፈወሳት። ከዚያች ቀን ጀምሮ ታማ አታውቅም። አሁን እንግዲህ ክርስቲያን ስለሆንኩ የእግዚአብሔርን ቃል ማወቅ አለብኝ ብዬ መጽሐፍ ቅዱስ ለመግዛት ለ3 ወራት ያህል በአገራችን በኢራን ብፈልግ ባስፈልግ አንድም መጽሐፍ ማግኘት አልቻልኩም። ኢንተርኔት ላይ ሰርች አደረኩና አንድ የመጽሐፍ ቅዱስ ሊንክ አግኝቼ ክሊክ ሳደርገው ይህ ዌብሳይት እርሶ ባሉበት አገር እንዳይሰራ ታግዷል ይላል። የኢራን መንግስት መጽሐፍ ቅዱስ ሕገወጥ እንደሆነ በማወጁ ነው ይህን የሚያደርገው። ስለዚህ VPN ተጠቅሜ ከፈትኩትና ሙሉን መጽሐፍ ቅዱስ አግኝቼ ኮምፒውተሬ ላይ አውርጄ ማንበብ ጀመርኩ። በመጀመሪያ ጢሞቴዎስ፣ ቆሮንቶስ የሚሉ የማላውቃቸው ስሞችና ታሪኮች ስለነበሩበት በመጀመሪያ 4ቱን ወንጌላት ቅድሚያ ሰጥቼ አነበብኳቸው። 4ቱን ወንጌላት በ5 ቀን አንብቤ ጨረስኳቸው። ቀን ከሌት ነበር የማነበው። የማቴዎስ ወንጌልን የመጀመሪያዎቹን 5 ምዕራፎች ካነበብኩ በኋላ ልቤ ተነክቶ አለቀስኩ። በሕይወቴ ሰምቼ የማላውቀውን ነገር ነው የሚያስተምረው። ጠላቶቻችሁን ውደዱ፣ ለሚጠሏችሁና ለሚያሳድዷችሁ ጸልዩላቸው ይላል። እናም ይህ መጽሐፍ ለምንድን ነው ኢራን ውስጥ ሕገወጥ የተባለው? በውስጡ እኮ ምንም መጥፎ ነገር የለበትም። ስለ ፍቅር ነው የሚያስተምረው። ኢየሱስ ክርስቶስም መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል እያለ በፍቅር የተሞላ የሚወደንን እግዚአብሔርን ነው ያስተዋወቀን። ይህ ቃል እኮ አስደናቂ ነው። ሁሉም ሰው ይህንን ድንቅ የእግዚአብሔር ቃል ማወቅ አለበት ብዬ አሰብኩ። ስለዚህ 4ቱንም ወንጌላት በሲዲ ኮፒ እያደረኩ በየመዝናኛ ቦታዎቹና በስፖርት ቤቶች እየወሰድኩ ለሰዎች ማደል ጀመርኩ። የሚገርማችሁ ሰዎች በከፍተኛ ጥማትና ፍላጎት ነበር ሲዲ እንድሰጣቸው የሚጠይቁኝ። ማደል ሲጀምር ተሻምተው ነበር የሚጨርሱት። ይህንን ለ8 ወራት ከሰራው በኋላ አንድ ቀን በመንገድ ዳር ያለ የሕዝብ ስልክ ተጠቅሜ ስልክ በመደወል ላይ ሳለሁ አንድ የማላውቀው ሰው በድንገት መጥቶ በስለት ይወጋኝ ጀመር። ብዙ ደም ፈሰሰኝ። በዚያች ቀን በኢራን መቆየቴ ለሕይወቴ አስጊ እንደሆነና ከአገር መውጣት እንዳለብኝ ወሰንኩ። እናም ሻንጣዬን ይዤ ለማንም ሳልናገር እየቦረኩ ያደግኩባቸውን ጎዳናዎችና መንደሮች ተሰናብቼ በባስ ተሳፍሬ ወደ ቱርክ ኮበለልኩ። ገና የ19 ዓመት ወጣት ነበርኩ። ገንዘብ አልነበረኝም፣ የማውቀው ሰውም አልነበረም። መሄጃ አልነበረኝምና የማደርገው ግራ ገብቶኝ ነበር። ነገር ግን ነፍሴ በፍጹም ሰላም ተሞልታ ነበር። እግዚአብሔር ከኔ ጋር እንደሆነ መንፈሴ ይመሰክርልኝ ነበር። ነገሮች ሁሉ በእርሱ ቁጥጥር ስር ስለሆኑ ለክፉ አሳልፎ እንደማይሰጠኝ አመንኩ። እናም በቱርክ ጎዳናዎች ላይ ወንጌል መስበክ ጀመርኩ። ወንጌል ስሰብክ ያየኝ አንድ ሰው ወደኔ መጣና ቤተ ክርስቲያን አብሬው እንድሄድ ጋበዘኝ። ቤተ ክርስቲያን አብረን እንደደረስን የአዲስ ኪዳን መጽሐፍ ቅዱስ አውጥቶ ይህ ላንተ ነው ብሎ ሲሰጠኝ ዓለምን በሞላ የሰጠኝ ያህል ነበር የተሰማኝ ደስታ። በቤተ ክርስቲያን ውስጥ ከወንድሞችና ከእህቶች ጋር ጌታን በደስታ አመለክን። ከፕሮግራሙ በኋላ ፓስተሩ ወደኔ መጣና ተዋወቅን። ታሪኬንም ነገርኩት። እግዚአብሔርን አመሰገነ፣ ጸለየልኝ። ከቤተ ክርስቲያኑ አባላት መካከል አንደኛው ወደ ቤቱ ወስዶ አስጠጋኝና ለ2 ዓመታት ከቆየው በኋላ የተባበሩት መንግስታት ድርጅት የጠየቅኩትን የስደተኛነት ጥያቄ እንደተቀበለው ገልጾልኝ ወደ አሜሪካ ልመጣ ቻልኩ። በአሜሪካ መጽሐፍ ቅዱስ ተምሬ አጠናቅቄ ጌታን በማገልገል ላይ ይገኛለሁ። ኢራናውያን በሚያመልኩበት ቤተክርስቲያን አገለግላለሁ። በርካታ ሙስሊሞችን በወንጌል እየደረስን እንገኛለን። ጌታ ቅርብ ነው። በጸሎቴ እጠራዋለሁ።
ሁሌም ይሰማኛል፣ ይመልስልኛል፣ ፈቃዱንም ያሳውቀኛል። በኢራን በየወሩ ከ3000 እስከ 10000 የሚደርሱ ሰዎች ጌታን እየተቀበሉ ወደ እግዚአብሔር መንግሥት ይቀላቀላሉ። ይህም ኢራንን በዓለም ላይ ክርስትና በፍጥነት እየተስፋፋባቸው ካሉ አገሮች አንዷ ያደርጋታል። ነገር ግን ክርስቲያኖች እምነታቸውን በነጻነት መግለጽ ስለማይችሉ በድብቅ ቤት ለቤት ወይም አንደርግራውንድ ቸርች ነው የሚያመልኩት። ጌታ እንዲረዳቸውና የነጻነት ዘመን እንዲመጣላቸው አጥብቃችሁ ጸልዩላቸው። ጌታ አብዝቶ ይባርካችሁ።